በተሳሳተ መንገድ ተረስተው አውቀው ህዝብን ለጦርነት ያነሳሱ ነው። ጌታቸው ከአማራ ሊቃን ጋር የምናወራርደው ሂሳብ አለን የሚል ንግግር መናገሩን አስታውሳለሁ። ከዛ በመነሳት ይመስለኛል የአማራ ህዝብ ጋር ሂሳብ እናወራርዳለን ብሏል ጌታቸው ረዳ ብለው ቀደም ብለው እና ይሄ አሁን እነሱ የሚያወሩት የተኩስ አቁም እርምጃ ከመወሰዱ በፊት ጀምሮ እቺን እንደ መከሰሻ መሳሪያ አድርገው ሲጠቀሙባት ስለነበረ አሁን በቅርብ ለጋዜጠኞች በሰጡት ሰፋ ያለ መግለጫም ይሄንን ነገር አንስተው የሚወራረድ ሂሳብ የለም እንመክታለን። ወልቃይትና ራያን በሚመለከት በጉልበት ተወስዶብን ነበር፣ አሁን ወደ ክልሉ ተመልሷል። እዚህ በኋላ በህግ መንገድ የሚመለስ የሚስተካከል ነገር ጥያቄ ካላቸው ይስተካከላል እንጂ በጉልበት የሚመለስ ነገር የለም፣ አይነካብንም። ለዚህ ደግሞ የአማራ ህዝብ ይመክታል ምናምን መሬቱን አይለቅም ወዘተ የሚል ጦረኛ ንግግሮች ሲናገሩ ነበር። በሌላ አገላለጽ የተኩስ አቁም አልተደረገም ማለት ነው። አብይም ይሄንን ጉዳይ አስመልክቶ ከዚህ በፊትም የበጌ ምድር ነው በማለት በክልሎች መካከል የቅራኔን ለመቀስቀስ ተጠቅሞበታል። ወልቃይት የበጌ ምድር ነው፣ እናንተ እንደ ትንሽ ህዝብ መታላዝሙ አይደላችሁም፣ የጀግና ሀገር ነው ምናምን ብሎ የጦር ቅስቀሳ ነው አድርጎ የሄደው። ስለዚህ በሌላ አገላለጽ የተኩስ አቁሙ የሽንፈትና የመባረር ጉዳይ እንጂ ከመቀሌ መውጣት በአጠቃላይ የጦርነቱ ማብቃት አይደለም። እና በተለያዩ ቦታዎች አሁን የሸሹና ያመለጡ ወደ አማራ ክልል የመጡ ወታደሮችም የአማራ ክልል ህዝብ ደግፎ አቅፎ ተንከባክቦ ተቀብሎናል ይላሉ። እና የሸሽቶ የመጣ ቡድን መሆኑን የረሳ ይመስላል እና ልክ የጀግና ማርቺንግ ያደረገ ይመስል እንደዚህ ደግፈውናል ወዘተ የሚሉ ንግግሮች ይሰማሉ በየቦታው። በጣም በያጋጣሚው ራሳቸውን ለማጽናናት የኢትዮ አማራ ፖለቲካ ሊቃን የአማራ ክልል መሪዎች ራሳቸውን ከደረሰባቸው ሽንፈት ራሳቸውን ለማጽናናት ህዝቡን አሁንም ከአቅጣጫ ለማስቀየር አትኩሮት ለማስቀየር የተለያዩ ነገሮችን እየተጠቀሱ ያነሳሉ። አንደኛው ሂሳብ ይወራረዳል ተብለናል፣ ስለዚህ ወደ ጦርነት ግቡ። ሁለተኛ የግዛት ጥያቄ አድርገውት ጦርነቱን ወደ ግዛት ማስከበር ወደ ወሰን ማስከበር ጦርነት እንዲሸጋገር ለማድረግ ይሞክራሉ። ሶስተኛ ከዚህ በፊት አብይ ሞክሮ እንደነበረው ምርጫውን እንደ አትኩሮት ዲፍሌክት ማድረጊያ መሳሪያ አድርጎ ለመጠቀም ነበር፣ አልተሳካም። አሁን ደግሞ ይሄን የግድቡን ጉዳይ ውሃ ሞልተናል ምናምን የሙሌት ጀምረናል በማለት አሁንም እሱንም የትኩረት አቅጣጫን ለማስቀየር ሊጠቀሙበት ሞክረው ነበር፣ አልተሳካም። አሁን ደግሞ በጸጥታው ምክር ቤት ውይይት ስለተደረገበት የግድቡ ጉዳይ በግብጽና በሱዳን እና በኢትዮጵያ መካከል ያለው ውድድር አቅጣጫው ምን መልክ መያዝ እንዳለበት ውይይት ስለተደረገበት በጸጥታው ምክር ቤት ስለተደረገበት እሱኑ ደግሞ እዛ ላይ አንድ የኢትዮጵያ ሚኒስትር ሄዶ ቀርቦ ስላስረዳ እሱን እንደ ትልቅ ድል አድርገው እሱን እንደ መጽናኛ እሱ ዙሪያ እስክስታ የሚወዱ ሰዎች እንዳሉ በየሚዲያው እየሰማን ነው። ሀገሪቱ ያለችበት ሁኔታ አሁንም የጦርነት ሁኔታ ነው። ኢንፋክት የተጋጋለ የማህበረሰባዊ ጦረኝነት አለ፣ የጦር ሰበቃ አለ፣ የክተት ጥሪ አለ በአማራ ክልል አትሊስት በተለያዩ ሊቃን ዘንድ በአገሪቷ በአጠቃላይ የኃይል ተግባር የመጥራት ሁኔታ አለ። በተለይ በትግራይ ተወላጆች ላይ እንደ በቃ ሁሉም ዜጋ እንደ ወንጀለኛ እዚህ የሚኖሩ አሉ፣ ልጆቻቸው እዚህ የሚኖሩ አሉ፣ እዚህ ሸሽተው ያሉ እዚህ ምን የሚረዱ ምናምን እየተባለ ጥቆማ የማድረግ ያህል ነው። ኦልሞስት በያሉበት አካባቢ የተለያዩ ሰዎች የታሰሩ ነው። ጋዜጠኞች፣ ፕሮፌሽናል ሰዎች፣ ባለሙያዎች፣ ዝም ብለው ሲቪሊያን ሰዎች ከያሉበት እየታደኑ እየታሰሩ ነው። በአጠቃላይ ያለው ሁኔታ ያው ሽንፈትን ያልተቀበሉ ሰዎች አሁን በቁጭትና በቁጣ ጥቃት ለማድረስ የጦርነቱን ሌላ ምዕራፍ እንዲጀመር በጦር ሜዳ የተሸነፉ ሰዎች አሁን በሲቪሊያንስ ላይ ሰላማዊ ዜጎች ላይ በቀል ለመፈጸም እየተንቀሳቀሱ በንግግር የኃይል ተግባር ተሰማርተዋል። ዲስከርሲቭ ቫዮለንስ ላይ አሁን ሞትና ጦርነት የሚጠሩ በጣም ብዙ ማርተኞች አሉ። የአማራ ክልል ባለስልጣናት ሙሉ በሙሉ ካድሬዎቻቸውም ከያሉበት የኢትዮጵያ መንግስት ባለስልጣን የሆኑ የአማራ ሊቃንም
በያሉበት ቦታ ሆነው የጦር ወሬ ማውራት እና ህዝብን ለጦርነት ማሰባሰብ ማነቃቃት ጀምረዋል ቀጥለዋል። ይሄም ምንድነው ካለው ሽንፈት ህዝቡ የሚያገግምበት ሌላ ቁጣውን የሚገልጽበት የጦር ሰበቃ እንቅስቃሴ መሆኑ ነው። በአጠቃላይ ያለው ሁኔታ ያው ሽንፈቱን ለማጽናናት በአንድ በኩል ሌላ ድል አለ። አንደኛ የግድቡ ጉዳይ ውሃ ተሞልቷል፣ ሙሌት ተጀምሯል። በተባበሩ መንግስታት ጸጥታው ምክር ቤት የግድቡ ጉዳይ ቀርቦ ስለተወያየ ኢትዮጵያ ስለተጠየቀች እሱ እንደ ድል ተደርጎ መጽናኛ ሆኗል። በሌላ በኩል ደግሞ ለበቀል መነሳሳት አለ። በጦር ሜዳ የተሸነፉበትን ጦርነት በየቤቱ በከተሞች ውስጥ በሰላማዊ ህዝብ ላይ በቀል ለማድረግ የተለያዩ ፖሊሳዊ እንቅስቃሴዎች እያደረጉ ይገኛሉ። በአጠቃላይ ከወታደራዊ ጦርነት ወደ ማህበረሰባዊ ጦረኝነት ተሸጋግረናል። ከህግ ማስከበር ኮታንኮት ከህግ ማስከበር ወደ ወሰን ማስከበር የቆየውን የማንነት ጥያቄ የአማራ ክልል የተለያዩ ብሔር ብሔረሰቦችና ህዝቦች የሚያነሱትን ጥያቄዎችን ለጦርነት ለመጠቀም ግብአት ለማድረግ የመንቀሳቀስ ነገር አለ። ማለትም በአማራ ክልል እንደሚታወቀው የወልቃይት የራያ የቅማንት የአገው የአርጎባ የተለያዩ የወሎ ኦሮሞ ጥያቄዎች እንዳሉ የታወቀ ነው። አሁን ግን ከትግራይ ከተዘመተው የህግ ማስከበር ጦርነት ሲመለሱ አሁን ደግሞ የድንበር ማስከበር ጦርነት ለማድረግ ወደዛ የተንቀሳቀሱ ይመስላሉ። ባጭሩ ጦርነቱ አላለቀም። ጦርነት ማድረግ አቃታቸው እንጂ አልጨረሱም። ማድረግ በሚችሉበት ቦታ ደግሞ ሰላማዊ ዜጎችንም በመጉዳት የድንበር ጥያቄያቸውንም በዚህ መንገድ ለመመለስ የህዝቡን የማንነት ጥያቄ አፍነው የድንበር ጥያቄ አድርገው የድንበር ጥያቄን ደግሞ የጦር መስበቂያ የጦረኝነታቸው መወጫ ምዕራፍ አድርገውታል። በዚህ ሁኔታ ነው ያለነው። መልካም ዶክተር ጸጋይ እንደው እኔ አንድ ነገር ልበል እስኪ ምናልባት ትንሽ ነገር ብቻ ነው ድሩን ራሱን ሰጥቶት በዚህ ጉዳይ ላይ ማውራት ማልፈለኩም ምናልባት የዛሬ ጥያቄ ውስጥ መላካት ግን ህዝብ ቢደናበርበት አንድ ነገር አለ በደንብ ማጥራት ያለበት ጉዳይ ይመስለኛል። እሱ ነገር ትንሽ ብሎ እንዲያልፍ ምን ትርጉም አለው? በጸጥታው በዩኤን ጸጥታው ምክር ቤት ውስጥ ገብቶ ይሄ የግድቡ ጉዳይ መጠየቁ ራሱ ምን ትርጉም አለው? ማንስ እዛ ወሰደው? መጀመሪያ ከአፍሪካ ህብረት ማንነጥቆ እዛ ደረጃ እንዲደርስ ያደረገው ማን ነው? እነዚህ ነገሮች ብቻ እስኪያቀርቡ ያስቀምጡልኝና ምናልባት በጣም ይሁን አዲስ ነገር የተፈጠረ የአፍሪካ ህብረትን ንግስና ሱዳን አንፈልግም ብሎ ይሄዱ ያስመስለው ነው ብዙ ነገር እያወሩ ያሉትና እሷን ነገር ብቻ አቀርባለሁ ያስቀምጡ። በመሰረቱ የግድቡ ጉዳይ የአገር ጉዳይ የአገር ውስጥ የልማት ጥያቄ ጉዳይ ነው እንጂ የዓለም አቀፍ የጸጥታ ጉዳይ መሆን አልነበረበትም። አንድ ሁለተኛ ግድቡ የተፋሰስ ሀገሮችን የውሃ መጠቀም መብት ይጎዳል የሚል ወይም በዛ ላይ አንድምታ ይኖረዋል ከተባለ ውይይቱ መደረግ ያለበት በነዛ የተፋሰስ ሀገሮች እና በኢትዮጵያ መንግስት መካከል ነው። ለዚህ ውይይት ደግሞ ኮምፕሬሄንሲቭ ፍሬምወርክ አግሪመንት የተፋሰሱ ሀገሮች 10 የሚሆኑት ፍሬምወርክ አግሪመንት የስምምነት ማዕቀፍ የውይይትና የስምምነት ማዕቀፍ የሚባል ተስማምተውበት በዛ አግባብ አብዛኞቹ ሀገሮች ወደ ስምምነት እየመጡ የቀሩ ነገሮች ላይ ቴክኒካል ነገሮች ብቻ ነበር የቀሩት የቀሩ ነገሮች ላይ ቀጣይ ውይይት ይደረጋል የተባለ ያለ ይሄንን ነገር ሙሉ በሙሉ ለማስቆም በመፈለግ ማለት ነው የአሜሪካ መንግስት እንዲቆም ይፈልግ ስለነበረ እኛ ከአይኤምኤፍ እና ከወርልድ ባንክ ብድርና ድጋፍ እናሰጣለን በ2025 ባለ ሚድል ኢንካም አገር መካከለኛ ገቢ ካላቸው ሀገሮች መካከል እንድትቀላቀል የሚያስችልህን የልማት እርዳታ እናደርግልሃለን። ግድቡን መገንባት ይቅርታ ግድቡን ግድቡን መገንባት ብታቆም ለኛ እና ለአካባቢው ሀገሮች ጂኦፖለቲካዊ ሰላም የተሻለ ሴኩሪቲ ይሰጠናል። በተለይም በግብጽ ላይ ጫና ማስተዳደር ከሆነ እስራኤልና ግብጽ ያላቸውን ስምምነት ስቲር ማድረግ እንችላለን ብለው ስላመኑ በተቻለ መጠን የግድቡን ጉዳይ ረገብ እንዲያደርገው ቃል ስለተገባለት በአሜሪካ ትሬጀሪ በኩል
ነጥለው በሶቺ ላይ ከሶስቱ ሀገሮች ሁለቱን ሀገሮች ሱዳንና ግብጽን ብቻ ከፍሬምወርክ አግሪመንቱ ውጪ ማለት በሶቺ ላይ ባለው ውይይት በራሻው ውይይት ወቅት ነው አብይ የአሜሪካ ትሬጀሪ ያደራድረናል ብሎ ከአፍሪካ ማቀፍ አውጥቶ ያሻገረው። አሁን የኢትዮጵያ መንግስት በትግራይ ላይ ጦርነት ካወጀ በኋላ የኤርትራ መንግስት በጦርነቱ ውስጥ በማስገባት የሀገር ውስጡን ጦርነት ወደ ቀጣናዊ ጦርነት ከቀየረው በኋላ በኢትዮጵያ የሆነ ያለው የሰባዊነት ቀውስና የጦርነት ሁኔታ በአጠቃላይ ቀጣናዊ ብቻ ሳይሆን የዓለም አቀፍ የጸጥታ ስጋት መሆኑ ተረጋገጠ። ስለዚህ የዓለም አቀፍ የጸጥታ ስጋት ከመሆኑ የተነሳ ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ውይይት ላይ ቀረበች በተደጋጋሚ። የመጀመሪያው ነገር በኢትዮጵያ ታሪክ በኢትዮጵያ የውጭ ጉዳይ ታሪክ ውስጥ በጸጥታው ምክር ቤት በዚህ ደረጃ የዓለም ደህንነት ስጋት ሆና ውይይት ሲደረግባት የመጀመሪያው ውይይት የነበረው በትግራይ ላይ የነበረውን ጦርነት የደረሰ ያለውን የሰባዊነት ቀውስ እየተፈጸመ ያለውን የሰባዊነት ወንጀል የጦር ወንጀልና የዘር ማጥፋት እንቅስቃሴ የሚመለከት ነው። አሁን ደግሞ አሁንም ይሄም ዓለም አቀፋዊ አንድምታ ስላለው ማለት ነው ሱዳንና ግብጽን የሚመለከት ስለሆነ ሱዳን ኦሬዲ በኢትዮጵያ የድንበር ወሰን ውስጥ ጦር አስቀምጣ ስላለች በዚህ ምክንያት ይሄ የግድብ ጉዳይ የልማት ጉዳይ ብቻ ከመሆን ይልቅ የኢትዮጵያ ሉዓላዊነት የውስጥ በኢትዮጵያ ሉዓላዊነት ውስጥ የሚያልቅ የውስጥ ጉዳይ ከመሆን ይልቅ የዓለም የጸጥታና የደህንነት አደጋ ጉዳይ በመሆን በተባበሩት መንግስታት ድርጅት ድረስ ቀርቦ መወያያ ርዕሶናል ነው። መወያያ ሲሆን ራሱ በጣም የሚያስደስት ነገር እንዳልሆነ የምታውቀው የውሃ ሚኒስትሩ የኢትዮጵያ በዛ መድረክ ላይ ቀርቦ ንግግሩን ሲጀምር ምናልባትም እኔ የመጀመሪያው የውሃ ሚኒስትር የጸጥታው ምክር ቤትን ለአድሬስ ለማድረግ በጸጥታው ምክር ቤት መድረክ ለመናገር የመጀመሪያው የውሃ ሚኒስትር እንዳልሆንኩ እርግጠኛ አይደለሁኝም ይላል። ምክንያቱም የውሃ ሚኒስትር የልማት ጉዳይ ሚኒስትር በጸጥታው ምክር ቤት ቀርቦ ንግግር የሚያደርግበት ሁኔታ በታሪክ የለም። ያውቀዋል፣ እሱ እንኳን አውቆታል። በልዩ ሁኔታ ኢትዮጵያ በሀገር ውስጥ የምትሰራው የልማት ግንባታ የዓለም አቀፍ ጸጥታ ስጋት ከመሆኑ የተነሳ በተባበሩት መንግስታት የጸጥታ ምክር ቤት አጀንዳ ሆኖ መቅረቡ በዚህ በግድቡ ዙሪያ ያለን የዲፕሎማሲ ብቃትና ብልጠት ምን ያህል ወድቆ ከእጃችን እንደወጣ የሚያሳይ ነው። የኢትዮጵያ የሉዓላዊነት በሶስት መንገድ ነው ኮምፕሮማይዝ ሊሆነው ዘንድሮ። አንደኛ በክህደት የኤርትራ ጦር ገብቶ የሀገሪቷን ዜጎች ሲወጋና ሲያሸብር፣ ሁለተኛ በሱዳን ድንበራችን ተደፍሮ እስካሁን ድረስ ማንም ሃይባይ ሲያጣ፣ ሶስተኛ የአገሩን ህዝቦች በመውጋቱ የተነሳ የሰባዊነት ቀውስ ደርሶ ለአገሩ ህዝብ የሰባዊነት ቀውስ የአገሩን ህዝብ የተጋረጠበትን የሰባዊነት ቀውስ ማስተካከል ስላልቻለ አለመቻል ብቻ ሳይሆን ዓለም እንዳይረዳ መንገድ ዘግቶ ስላስቸገረ ሊኮነን በተባበሩት መንግስታት ድርጅት የገባበት ቦታ ነው። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ለትችት ስትጠራ፣ ለወቀሳ ስትጠራ፣ ለማዕቀብ ስትጠራ፣ ለቅጣት ስትጠራ ኦኬ ያንተ ሉዓላዊነት ዋጋ ቢስ ሆኗል ማለት ነው። ማፍሰስ ጀምሯል ማለት ነው። ሌሎች ሰዎች ባንተ የውስጥ የጦርነት ጉዳይ፣ የሰባዊ መብት አያያዝ ጉዳይ፣ የሰባዊ ቀውስ አያያዝ ጉዳይ ሲወያይ ያንተ ሉዓላዊነት ፖረስ ሆኗል ማለት ነው። ማፍሰስ ጀምሯል። የሌሎችን እጆች ጣልቃ ማስገባት ጀምሯል ማለት ነው። ከዚህ አልፎ ደግሞ የውስጥ የልማት እንቅስቃሴ ትልቅ የልማት ፕሮጀክት በአግባቡ ተይዞ የአካባቢውን ሀገሮች ኮንሰንሰስ ጨምሮ ኮምፕሬሄንሲቭ ፍሬምወርክ አግሪመንት ኖሮት በዚህ አካሄድ እየሄደ የነበረን የተወሰነ ፐርሰንት ያለቀን የነበረን የልማት እንቅስቃሴ በአብይ ዩኒላተራል እስካሁን ድረስ በምን ምንነቱ ባልታወቀ የውይይት ሂደት የውስጥ የሚስጥር ዲፕሎማሲ በሶቺ ላይ አሜሪካ ታደራድረናለች ብለው ከኮምፕሬሄንሲቭ ፍሬምወርክ አግሪመንቱ ውጪ ከተፋሳሹ አገሮች የስምምነት ማዕቀፍ ውጪ ማለት ነው። አስቡ። ከዛ ደግሞ አልፎ
ከአፍሪካ ህብረት የውይይት ማዕቀፍ ውጪ አውጥተው ለአሜሪካ የሰጠው ራሱ አብይ አህመድ እዛ የወሰደው እሱ መሆኑ ሳያል አሁን ደግሞ በጸጥታው ምክር ቤት ድረስ ለትችት ድረስ የደህንነት ስጋት እስከመሆን ድረስ ደርሶ ውይይት ተደርጎበት በአፍሪካ ህብረት ይዳኝ ሲባል ይሄንኑ ደግሞ ሴሌብሬት ያደርጋሉ። ከዚህ በፊት መጠየቅ ያለበት መጀመሪያውኑ ከአፍሪካውያን እጅ ማን አውጥቶት የአሜሪካ ትሬጀሪ ውስጥ ከተተው ከዚህም አልፎ ደግሞ እሱም ማግባባት አቅቶን በሱም ጉዳይ በተባበሩ መንግስታት ጸጥታ ምክር ቤት ድረስ የዓለምና የቀጣናው የደህንነት ስጋት የዓለም አቀፍ የደህንነት ስጋት ሆኖ የውይይት መንስኤ እንዲሆን ማን አደረገው ስትል ይሄው የአብይ አህመድ መንግስትና የተበለሻሸ ፍጹም ዲፕሎማሲያዊ ብቃት ማጣትን ያረጋገጠ ከመቶ ጊዜ በላይ ሉዓላዊነትን ያገር ሉዓላዊነትንና ክብርን ያላሸቀና ያሰደበ ያዋረደ የአብይ አህመድ የዲፕሎማሲ ሁኔታ ነው የሚያሳየው እና አንዳንዶች ለመጽናናት እንኳን አይደለም ያውቃሉ የደረሰባቸው ሽንፈት ነገር ግን የአትኩሮት አቅጣጫን ለመቀየር የማህበረሰቡን እንደ ትልቅ ሴሌብሬሽን ይሄንን ይዘው የሚያወሩ ሰዎች አሉ። አንዳንዶች ደግሞ ምናልባትም መረዳትም ችግር ይኖርባቸው ይሆናል አላውቅም። ሚኒስትሩ ዛይዶ የሚያኮራ ንግግር አደረገ ምናምን ይያሉ በሚኒስትሩ ማንነት እና የደም ማንነት ምናምን የሚጽናኑ ሰዎችም አሉ። ይሄ እንኳን እዚህ ግባ የሚባል ሊተችም የሚገባው ለትችትም የሚበቃ ነገር አይደለም። እንደዚህ ነው የተረዳሁት ነው። መልካም ዶክተር ጸጋይ በጣም አመሰግናለሁ። ይሄን ነገር በግልጽ ለማድረግ ያህል ነው። ምናልባትም ሰዎች እየተወናበዱ ነው። ማሹ በአሁን እርሶ መጨረሻ ላይ ተናገሯትን ቃል በብሔራቸው እነዚህ ያኮሩን እነዚህ ያደረጉ የኛ ሰው እንደዚህ ነው ይላል። ማሹ ደግሞ በቃ በጣም አግዝፈውት ምናምን ነገር ልክ የአፍሪካ ህብረት እንዲመሰረት ብዙ ነገር የሰሩትን እንደነ ከተማ ይፍሩ ያሉ ሰዎችን እኩል አድርገው በጣም ብዙ ነገር የሚናገሩ ሰዎች አሉ። ይሄ ነገር በደንብ መጥራት አለበት የሚል ነገር ነው ለማሳት የፈለኩት። መጀመሪያውስ ማን እዛ ወሰደው? ከአፍሪካኖች እጅ ማን አወጣው? አሁንስ ድጋሚ ወደ አፍሪካ ሲመለስ የአፍሪካ ህብረት ሰዎች ናቸው እነ ሙሳ ፈኪ ናቸው እንጂ ማጨብጨብ ያለባቸው መጀመሪያ ነው እኛ ንቃችሁ ሄዳችሁ ተመልሳችሁ እኛ እጅ ላይ ወደቃችሁ ማለት ያለባቸው እና ማጨብጨብ ያለባቸው ሴሌብሬት ማድረግ ያለባቸው እነሱ ናቸው እንጂ ለማለት ያህል ነው። ይሄ ነገር ግልጽ እንዲሆን ነው። ብዙ ሰዎች በዚህ ጆቤ ስለሚረግጡ ማለት ነው እንግዲህ እቺ ብራክል ለማለት ነው ያነሳሁት። እሱ ውሸት ነው። ይሄ ታሪኩም የሚያወሩት ስለነ ከተማ ይፍሩም ኢንፍሌትድ የሆነ ነገር ነው። የአፍሪካ የህብረትን በመመስረት ወይም የአፍሪካ አንድነት ድርጅትን ወደ ኢትዮጵያ በማምጣት እነ ከተማ ይፍሩ ትልቅ ሚና ተጫወቱ ምናምን አይደለም። የኢትዮጵያን ኤክሰፕሽናሊዝም ነበር ይዝም የነበሩት። ሁለቱ ቡድኖች ስላልተግባቡ ብቻ ነው። አልጀርስ ግሩፕ የሞሮኮ ግሩፕ ስላልተግባቡ በዛ they took advantage እና ስለ አፍሪካዊነት እና የአፍሪካ ህዝብ እንዲተባበር ምናምን ፍላጎት የላቸው። ያ ስላላቸው አይደለም። ኢትዮጵያ የኃይለ ሥላሴ መንግስት በፕሬስቲጅ ነው የቆመው በዓለም አቀፍ ባለ ክብር። ያ ደግሞ ክብር የመጣው ከየት ነው ከተባለ በሁለተኛ ዓለም ጦርነት መጀመሪያ ጦርነቱ የጀመረው የፋሺስት ጦርነት ኢትዮጵያ ስለነበረ ከኢትዮጵያ በግዞት በነበሩ ጊዜ በሊግ ኦፍ ኔሽንስ ቀርበው የተናገሩት ንግግር አስከብሯቸዋል። ያ ንግግር በኢትዮጵያን ባንድ ጊዜ በዝና ማለት ነው በዝና ትልቅ ሀገር አደረጋት በዓለም አቀፍ እንትን። ከዛ በኋላ የሳቸው ዲፕሎማቶች በተባበሩ መንግስታት ድርጅት መደራደሩ ሂደት ውስጥ ተሳትፈው ስለነበረ የውጭ ተሰሚነት ትልቅ ነገር ሆኖባቸው ህልውናቸውን በሙሉ የሀገሪቷ ህልውና በሙሉ በውጭ በዲፕሎማሲ ላይ እንደቆመ ስላወቁ በዛ ወቅት ማለት ነው ጦርነቱንም ተዋግቶ ያሸነፈላቸው እንግሊዝ ምናምን ስለሆነ በትልቅ ኢንቨስትመንት ነበር። ከዚህ የተነሳ የፕሬስቲጅ ዲፕሎማሲ ነው የፐርሰናል ዲፕሎማሲ ነው ንጉሠ ነገስቱ ዙሪያ ባለ ዲፕሎማሲ። ከዛ ቀጥሎ ደግሞ በዝና ላይ የተመረኮዘ ዲፕሎማሲ ነበር። ያ የዝና ዲፕሎማሲ ከማንኛውም አጀብ ካለበት ቦታ አንቀር በሚል ነው እንጂ ስለ አፍሪካዊ ማንነታቸው አንድም ጊዜ ግድ ብሏቸው ከአፍሪካ ቀኝ ግዛት ሰዎች ጋር ስለ አፍሪካ ነፃ መሆን ብዙ ተናግረውበት አያውቁም። በኋላ ነው እንደውም በመንግስቱ ጊዜ ነው አፓርታይድን ከሰው ምን ብዙ ነገር የገቡበት እና ይሄንንም የሚያወሩት ሰዎች ዝም ብለው ማደናበሪያ ነው እንጂ ብዙ የታሪኩንም በደንብ የሚያውቁት ሰዎች አይደሉም። እነ ከተማ ይፍሩ እነ ክፍሌ ወዳጆ እነ ምናሴ ኃይሌ እነዚህ ዲፕሎማቶች ራሱን አክሊሉ እነዚህ ሁሉ የሰሩት ስራ ቢኖር በሁለቱ ቡድኖች መካከል ያለውን ልዩነት ኤክስፕሎይት በማድረግ የኃይለ ሥላሴን ፐርሰናል ታዋቂነት በመውሰድ
የኢትዮጵያን ፕሬስቲጅ የብቸኛዋ ነፃ ሀገር ምናምን የሚለውን ስም ያንን ሲምቦል ተጠቅመውበት ወደ ኢትዮጵያ እንዲመጣ አደረጉት። ከዛ ውጪ እዚህ ግባ የሚባል ለአፍሪካ የነፃነት ጥያቄ እንኳን እዚህ ግባ የሚባል ትልቅ ንግግር ያደረጉ ሰዎች አይደሉም። በአፍሪካ ነፃነት ትግል ላይ የተናገሩ ትልልቅ ቦታ ያላቸው ሰዎች እነ ኳሜ ንክሩማ እነ ጆሞ ኬንያታ እነ ሙአሊሙ ኒሬሬ ከፍራንኮፎን ከሆኑት እነ ሴዳር ሴንጎር ሌሎች ደግሞ የለየላቸው በጣም ዲኮሎኒያል የሆኑ ቲንከርስ እነ ፍራንስ ፋኖን በኋላ ደግሞ የጊኒ ቢሳው የነበረው አሜሪካን ካብራል ሌሎችም የፖርቹጋል የሌሎችም ሀገሮች ነበሩ። ከዛ የበለጠ የደቡብ አፍሪካው የኤንሲ ነው በዚህ ጉዳይ ላይ በጣም ሲናገር የነበረው። ትልልቅ የሆኑ ዲኮሎኒያል የአፍሪካ መሪዎች ሌሎቹ ናቸው። የኢትዮጵያ መሪዎች ምንም ስለ አፍሪካዊ ኦሪየንትድ የሆነ አስተሳሰብም የላቸው እና እነ ከተማ ይፍሩ በዛ አጋጣሚ የተገኙ የኃይለ ሥላሴን ፕሬስቲጅ በመጠቀም የፕሬስቲጅ ዲፕሎማሲ ብቻ ስለነበረ የሚሰሩት ምንም ከአዲስ አበባ ማይሻገርም ከቤተ መንግስትም አይወጣም ዲፕሎማሲያችን ማለት ነው። ከቤተ መንግስቱ ቅጥር ግቢና ከዛች አዳራሽ እንኳን አይወጣም እና በዝና የተደረገ ዲፕሎማሲ ነው እንጂ የአፍሪካ ውስጥ ተሰሚነት የነበራት ትልቅ ሀገር ሆነ አይደለም። እንደ ብቸኛዋ ነፃ ሀገር ለቅኝ ግዛትን ለማፈራረስ ብዙ ነገር ተናግራ ድምጿን ከፍ አድርጋ የተናገረችም አይደለም። ኢንፋክት ከቅኝ ገዢዎቹ ጋር የሌሎቹን ሀገሮች ድንበር ስታመቻች ስትቀራመት ምናምን የነበረች ሀገር ነች ኢትዮጵያና እነ ከተማ ይፍሩ በዛ ቦታና ጊዜ ስለተገኙ ነው እንጂ የዲፕሎማሲ ክህሎታቸው ይሄን የሚያስብል ሆኖ አይደለም። ይሄኛውም ልጅ እሱ ራሱ እንደሚናገረው አሁን ሄዶ ቀርቦ ሲናገር ራሱ ምናልባት እኔ የመጀመሪያው የጸጥታ ምክር ቤትን አድሬስ የሚያደርግ የውሃ ሚኒስትር ነኝ ብሎ ነው የሚናገረውና ትንሽ በማያውቁት ታሪክ ገብተው በራሳቸው መንገድ ለራሳቸው ሚስ አፕሮፕሪየት የሚያደርጉት የታሪክ ትርክት አላቸው። እሱም ትክክል አይደለም ለማለት ነው። ይቅርታ። መልካም። አይ ጥሩ ነው። በጣም ግልጽ የሆነ ነገር ነው ያስቀምጡት። እኔ የከተማ ይፍሩን እንደ ምሳሌ አንስተው ልክ እሱን የከተማ ይፍሩን ኮት ውስጥ አስቀምጠው እሱን የሚተካ ዲፕሎማት አይነት ነገር አድርገው ነው ሲናገሩ የነበሩት የውሃ ሚኒስትሩንና ለዛ ነው ያንን ነገርም አመለካከት የሞከርኩት። እስኪ ወደ ጦረኝነቱ ደግሞ እንመለስ። አዲሱ ጦረኝነት ሰሞኑን እንግዲህ ከጥቅምት ወር ጀምሮ እስከ አለፈው ሰሞን ድረስ ህግ የማስከበር ጦርነት ተብሎ ትግራይ ላይ ተዘርቷል በአጠቃላይ ማለት ነው። ከዛ ወዲህ ደግሞ ከትግራይ መውጣት ሲፈልጉ አሸንፈን ወጣን ህግ አስከበር ብሎ ነው የወጡት። እንግዲህ ብዙ ነገር ተናግረው ነበር ያደረጉት ነገር ባይታወቅም ማለት ነው። ከዛ ጎን ለጎን ደግሞ ከዛ ሲመለሱ በአጠቃላይ ኦሮሚያ ላይ ጦርነት አውጀው ነው ያሉት። አሁን ኦሮሚያ ላይ ጦርነት እየተደረገ ነው በተለያዩ ቦታዎች የኤርትራ ጦር የአማራ ልዩ ኃይል ጦርነት እየተደረገ ነው ያለው በተለያዩ ግንባሮች ማለት ነው ኦሮሞ ነፃነት ጦር ጋር። አሁን ደግሞ በአማራ ክልል እንደ አዲስ ነገር ተደርጎ የክተት አዋጅ በሚመስል ምናልባትም አክቲቪስቶቻቸውና የማህበራዊ ሚዲያ አንቂዎቻቸው የክተት አዋጅ ብለው እስከ መጻፍ የደረሱ አሉ። የአማራ ሚሊሻ ከዳር እስከ ዳር እየተጓዘ ነው የሚገኘው ወደ ትግራይ ድንበር። ምን መልክ ሊኖረው ይችላል? አሁን የሚደረገው ጦርነቱን አብቅተናል ብሎ ሰውየው ተናግሮ ተመልሷል፣ አውጀዋል። የተናጠል ተኩስ አቁም ስምምነቱን እንዳደረገ ለዓለም አቀፉ ሚዲያ አሳውቋል። ይሄ የህግ ማስከበር ወደ ድንበር ማስከበር የተሻገረውን ጦርነት እንዴት ይገልጹታል? እንግዲህ ይሄ ጦርነት ከመጀመሩ በፊትም ወልቃይት አሁን የዚህ ዘመን አድዋችን ነች የሚሉ እንደዚህ አይነት ፕሮፓጋንዳ ሲነዙ የነበሩ ወልቃይትን እንደ መግቢያ ወደ ትግራይ ለመዝመት እንደ መነሻ እንደ መግቢያ እንደ ራሊንግ ግራውንድ አድርገው የሚያወሩ ሰዎች ነበሩ። እነዚህ አብዛኛው የአማራ ሊቃን ናቸው። ግን በአጠቃላይ የኢትዮጵያኒስት ስታብሊሽመንት ፖለቲካል ክላስ ይሄንን አይነት ወሬ ሲያወሩ ነበር። ዋናው ነገር በዚህም በዛም ብለው ትግራይን መስበር አለብን ነው። በዚህም በዛም ብለን ትግራይን ለመስበር ምክንያት መፈለግ አለብን። ምክንያት ከመንፈልግበት አንዱ የወልቃይት ጉዳይ ነው የሚል ነው። በኦሮሚያ ውስጥ እንደዚሁ ኦሮሚያን መስበር አለብን፣ የኦሮሞ ብሔርተኞችን ማጥፋት አለብን ምናምን ብለው በኮማንድ ፖስት አስተዳደር ስር ጦር ሲያዘምቱ የተጠቀሙበት ምክንያት አንድ የታጠቀ ቡድን አለ እሱም ሸኔ ይባላል የሚል እና ሰበብ ይፈልጉ ስለነበረ
ወልቃይትን ምክንያት አድርገው ሲዘፍኑበት ነበር ለረጅም ጊዜ ወደ ትግራይ ለመሄድ ወደ ሰሜን ለመሄድ የሚያስገድድ አንድ ምክንያት እሱ ነበር ተደርጎ የተወሰደው now I think መረሳት የሌለበት የወልቃይት እና የበራያም አካባቢ ተቀስቅሶ የነበረው የማንነት ጥያቄ በህግ አግባብ የሚያዝበት መንገድ አለው አሁንም የሚፈልጉ ከሆነ በሰላማዊ መንገድ በህግ አግባብ የሚያዝበት መንገድ በደንብ አለው የማንነት ጥያቄ ካለ ምክንያቱም በድንበር አካባቢ የሚኖሩ ሰዎች የተደራረበ ማንነት አላቸው እና የተደራረበ ድርብርብ ማንነት ስላላቸው እንዳስፈላጊነቱ የነን ድርብርብ ማንነት ወደዚህ ድንበር ሲሻገሩ እንደዚህ ነን ብለው ይተከማሉ ወደዛ ድንበር ሲሻገሩ ሌላውን ቋንቋ የተናገሩ እንደዚህ ነን ብለው ራሳቸውን ይገልጻሉ በዛ መንገድ ስትራቴጂካሊ የሚኖር ህዝብ ነው ድንበር አካባቢ የሚኖር ማንኛው ወሰን አካባቢ የሚኖር ህዝብ ከዛ የተነሳ ሁለት ወይም ከዛ በላይ የሆነ ማንነትን ደራርቦ በራሱ ላይ ይሸከማል ለዚህ ወልቃይቴ ነው ትግርኛም ይናገራል አማርኛም ይናገራል ትግርኛ የሚናገረው ራሱን የበለጠ ከትግራይ ክልል ጋር አይደንቲፋይ ያደርጋል አማርኛ የሚናገረው ራሱን አብልጦ ከአማራ ክልል ጋር ራሱን አይደንቲፋይ ያደርጋል now ያ እንዳለ ሆኖ እዛ አካባቢ የሚኖር ህዝብ ማንነቴ ያልተጠበቀም የሚል ሌጂቲሜት የማንነቴ ማለት ለምሳሌ ማንነት የሚገለጥበት ቋንቋ ነው ባህል ነው ወዘተ ለምሳሌ ሌጂቲሜት የሆነ ትክክለኛ እውነተኛ የሆነ መነሳት ያለበት ኢሹ ካለ የትግራይ ክልል የሥራ ቋንቋ ትግርኛ ስለሆነ በአማርኛ ምን እናገር ልጆቻችንን ቤተሰቦች ልጆቻችንን በአማርኛ ቋንቋ ልናስተምር አልቻለም የሚል ከሆነ መሰረታዊ ጥያቄ ነው የመብት ጥያቄ ነው ህገ መንግስታዊ ጥያቄ ነው ሁሉም ሰው በአፍ መፍቻ ቋንቋው ትምህርት ማግኘት አለበት መሰረታዊ ጥያቄ ይሄን ጥያቄ በአግባቡ ጠይቆ ማስፈቀድ በሎካል በአካባቢ መንግስት ደረጃ ትምህርት ቤት እንዲከፈትለት የትምህርት ቢሮውን ከዛም አልፎ ቢካሉ ደግሞ በህገ መንግስት ተረጋግሞ ማግባብ በህገ መንግስት ኮሚሽን በህገ መንግስት ተጣሪ ጉባኤ በክልሉ ጠይቆ ማስተካከል ይቻላል የባህል ማክበር ጥያቄ በትግራይ ክልል የሚከበሩ በዓላት እንደዚህ ናቸው አሸንዳ ነው እንጂ እንደዚህ ነው ሻዴ የለም ምናምን የሚባልም ከሆነ እሱንም በሚመለከት የባህል ቢሮን ጠይቆ በዓል አከባበር ስርዓት እንዲደረግለት ምናምን ማድረግ ይቻላል የለም እዚህ አካባቢ ምንኖር ሰዎች ማንነታችን በመሰረቱ በቋንቋም በባህልም በታሪክም ከዚህ ክልል ጋር አይደለም መሆን ያለብን አላግባብ ወደዚህ ክልል ተካለናል ካሉ ይሄም እንግዳ ጥያቄ አይደለም በተለያዩ አካባቢዎች የተለያዩ ህዝቦች እንዲህ አይነት ጥያቄ አቅርበዋል ምሳሌ ከሲዳማ ጋር የተካለሉ የጉጂ ዞን ነዋሪዎች በወንዶ ገነት አካባቢ በወላይታ ክልል የተካለሉ የሲዳማ ዜጎች በደቡብ ክልል የተካለሉ በኦሮሚያ ክልል የተካለሉ የየም ህዝቦች ደቡብ መሆን ሲገባን የሚሉ ድንበር ላይ ስላሉ ነው በሶማሊ ክልል የተካለሉ ኦሮሞዎች በኦሮሚያ ክልል የተካለሉ ሶማሊዎች በቤንሻንጉል ጉሙዝ የተካለለ የኦሮሚያ ክፍልና የኦሮሞ ህዝብ በኦሮሚያ የተካለለ በጋምቤላ የተካለለ የኦሮሚያ ተናጋሪ ህዝብ እነዚህ አይነት አሉ እንደገና እንካለል ምክንያቱም እዚህ ባለንበት ክልል ውስጥ አናሳ ስለሆነን ተገቢው የሆነ አትኩሮትና ተገቢው የሆነ የመብት ጥበቃ አልተደረገልን ያካባቢው የክልሉ የሥራ ቋንቋ የክልሉ ዋና ፖሊሲ እኛን ይረሳል እኛን ከግንዛቤ አይከትም ለምሳሌ የሥራ ቋንቋው ባንድ ክልል ውስጥ አንድ አይነት ኦሮምኛ ከሆነ ድንበር ላይ አካባቢ ያሉ ህዝቦች ያንን ቋንቋ ስለማይናገሩ የመሰረተ ልማት አውታርና የመሰረታዊ ግልጋሎቶች ትምህርት ጤና ወዘተ የመሳሰሉት በዛ ቋንቋ ስለማይሰጡ መብታችን ይጎዳል ስለዚህ እኛ ሚሻለን ወደ ዋናው ወደ ሌላ ወደ እናት ክልላችን የሚሉት ነገር አለ ሆምላንድ ማለት ነው ወደዛ እንካለል የሚሉ ህዝቦች ካሉ በሐረሪና በኦሮሚያ ክልል መካከል እንደዚሁ ነበር እንደዚህ አይነት ጥያቄዎች ካሉ ሌጂቲሜት የሆነ የህዝብ ጥያቄዎች ናቸው እነዚህ ማንንም ሊቃወማቸው አይገባም እነዚህን አድሬስ መታደርገው ግን ብረት በማንሳት አይደለም ህግና ስርዓት አለው ህገ መንግስታዊ ዕውቅና ያለው ወቅት ነው ህገ መንግስታዊ ዕውቅና እንኳን ባይኖረው ህገ መንግስታዊ ዕውቅና እንዲኖረው ትታገላለህ ማአት መንገድ አለው በሰላማዊ መንገድ እና ይሄን ማድረግ ሲገባ ይሄንን ለወታደር ለጦርነት አላማ ያውም ለቂም በቀል የጦር አላማ ዛሬ ወያኔ ከስልጣን ተባሯል ማለትም በዚህ ለውጥ ምክንያት የህወሓት የበላይነት በኢህአዴግ ውስጥ ጠፍቷል ስለዚህ ህወሓት ከፌደራል መንግስት ስልጣን የበላይነቱን ስላጣ ዛሬ ድሉን ተጠቅመን ለዘመናት የደረጀ ጥላቻችንን እንገልጻለን የቆየ ቂም በቀል እርምጃ እንወስዳለን ይሄን ለማድረግ ደግሞ
ጦር ነው ምን ሰብከው በጦር በኩል ካልሆነ አናደርገውም በህግ በኩል እንዲመለስ አንፈልግም በማለት ለረጅም ጊዜ የጦርነት መንስኤ አድርገው ሲያዩት ነበር ይሄ በጣም በቅርብ ዘመን ይሄ የኦሮማራ የፋኖ እንቅስቃሴ ሲጀመርም እንዲህ ያለች ወሬ ነበረች የዛን ዘመን ነው ወደ ፖለቲካ የኮሎኔል ደመቀ ምናምን ገኖ ሲነሳ የዛን ጊዜ እውነተኛ የሆነውን የህዝብ ጥያቄ የማንነት ጥያቄ ካለ እውነተኛ የሆነውን የህዝብ ጥያቄና ጦርነት ለማድረግ ጦር ለመስበቅ የቂም በቀል እርምጃ ለመውሰድ ይቅስቀሳ የሚያደርጉ ሌሎችን መለየት አልተቻለም እንደዚሁ እየተባለ ለውጥ መጣ በለውጥ በተባለ ጊዜ ደግሞ የለየለት ጦርነት ለማወጅ ምክንያት አድርገው ይንቀሳቀሱ ነበር ለተወሰነ ጊዜ ይሄ የአማራ ክልል አንዳንድ ጽንፈኛ አማራ ቡድኖች የሚያወሩት ወሬ ነው የጽንፈኛ የአማራ አክቲቪስቶች የሚያወሩት ወሬ ነው ምናምን ተብሎ አትሊስት የክልሉ መንግስት በስርዓት ይዘዋል ብለን እናስብ ነበር ይሄ ሳይሆን ቀረና ጭራሽ የአዲስ አበባ የፖለቲካ ሊቃን ትልልቅ ምሁራን እነ ዶክተር ዳኛቸው ሳይቀር አሁን አድዋችን ይሄ ነው የዘመናዊው አድዋ ይሄ ነው የኢትዮጵያ የህልውና ጉዳይ ነው የወልቃይት ጉዳይ የአማራ ክልል አይደለም የወልቃይት የማንነት ጉዳይ አይደለም የህዝቡ ጉዳይ አይደለም የኢትዮጵያ ራሱ ልክ ከቀኝ ግዛት ጋር ከጣሊያን ጋር በ1896 እንደተዋጋ ነው ያን ያህል አንገብጋቢ የህልውና ጥያቄ ነው በኢትዮጵያ የዘመኑ መፋረጃ ነው ይሉታል እላለሁ እኔ አንዳንድ ጊዜና እንደሱ አድርገው ሲገልጹት እነዚህ ሰዎች በጣም ለተከረረ ጦርነት እየተዘጋጁ ነው ይያልኩ ነበር አሁን የተጀመረው አሁን ሰሞኑን የምናየው የክተት አዋጅ የክተት ጥሪ እንዋጋለን እንሞታለን ጉዳዩ የአማራ ክልል ጉዳይ ብቻ አይደለም የኢትዮጵያ ብሔር ብሔረሰቦች ላይ የተነሳ የተቃጣ ጦርነት ነው ይሄ ጉዳይ የኢትዮጵያ መከላከያ ሰራዊት ሊያግዘን የሚገባ ነው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሁሉ ሊረባረቡበት የሚገባ ነው የሚል ነው ትናንትና የክልሉ ፕሬዝዳንት አቶ አገኘሁ ተሻገር ሲናገር የነበረው ይሄ ሁሉ ለምንድነው ይሄ የወልቃይት ጉዳይ አንድም ሰው ስለ ወልቃይት የማንነት ጥያቄ ነው ወይስ የአማራና የትግራይ የክልል የድንበር ጥያቄ ነው የሚለው ለይቶ አይናገርም ምክንያቱም ሁለቱ መለያየት አለባቸው አንደኛ የህዝቡ የማንነት ጥያቄ ከሆነ የህዝቡ የትንካለል የሚለው ጥያቄ ከሆነ ይሄ በህዝቡ ነው የሚወሰነው ይሄ ደግሞ በሬፈረንደም ነው በሬፈረንደም እንዲሆን ደግሞ የህግ አግባብ አለው የሰላም መኖር አለበት ዲሞክራሲያዊ አካሄዳል መኖር አለበት ኦኬ ህዝቡ ነው ይሄን ማድረግ የሚገባው መጀመሪያ ተኩስ አቁም ታደርጋለህ ጦርህን ታወጣለህ ነፃ አትሞስፌር ነፃ አየር ህዝቡ መተንፈስ መቻል አለበት ከፍርሃትና ከሽብር ነፃ በሆነ ከቂም በቀል ነፃ በሆነ ሁኔታ ውስጥ የሚኖር ህዝብ በሰላም የት በሆን ወዴት በካለል ይሻለኛል የሚለውን ይወስንበታል እሱን እንዲያደርግ ታበቃዋለህ ሬፈረንደም ታደርግለታለህ አሁን በጉልበት ይዘህ ሚሊዮኖችን ነቅለህ ከቦታው አስለቅቀህ ሌሎችን ተክተህ የጅምላ ጭፍጨፋ አድርገህ ኦኬ ስታበቃ አሁንም መንግስትህ የተኩስ አቁም አድርግ ያለው ይያለ አንተ እሱ በጀመረው ጦርነት ውስጥ ገብተህ ተኩስ ጀምረህ ማለት ነው ያስከውን መሬት አለቅም ማለት ትንኮሳ ነው ቤሲካሊ የትግራይ ክልልን ወጎንን ነው እንደማለት ነው ምክንያቱም ያደረግነውን ጦርነት አላቆምንም የተኩስ አቁም አልተቀበልንም ይያለ ነው የአማራ ክልል የተኩስ አቁሙን አልተቀበልኩም ይያለ የፌደራል መንግስቱ አይተው ይላቸዋል ብለን ስንጠብቅ አብይ ራሱ ሄዶ የበለጠ የጦር ቅስቀሳ አድርጎ መጣ የጦርነት ቅስቀሳን አድርጎ ይመጣ ከዛን ጊዜ ጀምሮ የተለያዩ ተሟጋቾች የተለያዩ ሊቃን በየደረጃው የመጨረሻው የጦር ድቤ መምታት ጀምረዋል በዚህ አካባቢ ላይ እዚህ ይሄ ሁኔታ እየፈጠረ ያለው ነገር አንደኛ መጀመሪያ ምናልባት መሰረታዊ ተቀባይነት ያለው በህግ አግባብ ሊታይ የሚገባው የህዝብ ጥያቄ ካለ የማንነት ጥያቄ የሚለው እሱን ኮምፕሊትሊ አድበስብሶና ቀብሮ አልፏል ያ ጥያቄ ሙሉ በሙሉ ተረስቷል አንድ ሁለተኛ የሁለቱ ክልሎች በክልሎች መካከል የድንበር የወሰን ጉዳይ ላይ አለመግባባት ሊፈጠር ይችላል በሁለቱ ክልሎች መካከል ያለ የድንበር ግጭት ከሆነ በክልሎች መካከል የሚደረግ የድንበር ግጭት የሚመጣ የድንበር ግጭት የሚፈታበት አግባብ አለ የህግ አግባብ አለው ለዚህ ተቋማዊ አደረጃጀት አለ ስርዓት አለ ያ ምን ይመስላል ከተባለ በሁለት ክልሎች መካከል ግጭት ካለ
ኢንተርጋቨርንመንታል ሪሌሽንስ ዶሜን ስለሆነ በፌደራል መንግስቱ የተለያዩ ተቋማት በኩል ይያዝ ነገር ነው። አንደኛ በፌደራል ጉዳዮች ሚኒስቴር አሁን የሰላም ሚኒስቴር ተብሎ ጦርነት የሚያውጀው ሚኒስቴር ማለት ነው። ሁለተኛ በፌዴሬሽን ምክር ቤት ምክንያቱም ፌዴሬሽን ምክር ቤት ህገ መንግስታዊ ግዴታ አለበት በብሔር ብሔረሰቦችና ህዝቦች በክልሎች መካከል መግባባትና ወንድማማችነት እንዲያይል ይሰራል ይላል ግዴታው ነው። ይሄንን ሶስተኛ በሌሎቹ ገለልተኛ በሆኑ የአገራዊ ተቋማት የፕሬዝዳንቱ ጽህፈት ቤት የሰብአዊ መብት ኮሚሽን የኦምቡድስማን ኢንስቲትዩሽን ምናልባትም ምርጫ ቦርድ እንደሚታወቀው በእኔ እምነት ከዚህ በፊት ደጋግሜ ተናግሬያለሁ እነዚህ በሙሉ አብይ ከመጣ በኋላ ሹመኛ የተሾመላቸው ሰዎች ስለሆኑ የአብይ ምርኩዝ እንዲሆኑ ተደርገው የተቋቋሙ ስለሆኑ ምንም ገለልተኛ አይደሉም ነፃም አይደሉም ብዬ ነው። ያም ሆነ ይህ እንደ ህገ መንግስት ግን እንደ ህግ የአገሪቱ ገለልተኛ ተቋማት ናቸው በክልሎች መካከል ቢያንስ የሚያዳሉ አይደሉም ተብሎ ስለሚገመት እነዚህ ተቋማት የማደራደር የማነጋገር የመዳኘት ሊያደርጉ ይችላሉ። ሶስተኛ የኢትዮጵያ የፌደራል ፓርላማው አሁን እንግዲህ ህጋዊ ስልጣን ያለው ፓርላማም የለም እንጂ ፓርላማው ለዚህ ጉዳይ የኮሚሽን ማቋቋም ይችላል። ኮሚሽን አቋቁሞ ይሄን ጉዳይ አጥንቶ አስፈላጊውን የመፍትሄ ሐሳብ ለምክር ቤቱ አቀርቦ በዛው መሰረት ምክር ቤቱ የሚበጅተውን በጀት መጅቶ የሚያደርገውን የእርቅ መንገድ አበጅቶ ነገሩን ማስተካከል ይቻላል። አሁን የወልቃይት ጉዳይ ብዙ ደም አቃብቷል። ገና ዓለም አቀፍ ምርመራ ተደርጎበት ኃላፊነት ሊወሰድበት የሚገባ የዘር ፍጅት በማይካድራ በተለያዩ ቦታዎች ተፈጽሟል። የዘር ማጽዳት እርምጃ ተጀምሯል ተፈጽሟል። የተወሰኑትን አባረው አስወጥተው ከራያም እንደዚሁ ከራያም አሁን እንኳን እየተነጋገርን ካልማጣ ከተለያዩ ቦታዎች አማርኛ ተናጋሪዎችን ትግርኛ ተናጋሪዎችን ሲያራስ ሲያደርጉ ሲያሳድዱ ሲያሰቃዩ ነበር። አሁን ከትናንት ጀምሮ ደግሞ እንዲሁም የትግራይ ተወላጆች አሁን የህወሓት ሰዎች ይመጣሉ እና እነሱ ሲመጡ ንብረታችንን ያወድማሉ እንደዚህ ያደርጋሉ ብለው አማራዎቹን ደግሞ ያሸሹ ነው። ይሄ አይነት ነገር ነው ያለው። በዚህ አይነት ሁኔታ ውስጥ የማንነት ጥያቄ ሙሉ በሙሉ ቀብረውታል። የድንበር ጥያቄን ደግሞ በህግ አግባብ መያዝ ያለበትን እሱን ሁሉ አልፈው ከድንበር አልፈው እንዲሁም በአጠቃላይ የህግ ማስከበር ብለው እና አብይ ያወጁት ጦርነት ውስጥ ተሳትፈዋል እነዚህ ሰዎች። ያ ጦርነት ደግሞ ሲቋጭ ኃላፊነት አለው የጦር ጀማሪ ያለው ለደረሱ በደሎች ተጠያቂ ያለው ተጠያቂነት ሲከፋፈሉ የኤርትራ ጦርም የአማራ ክልል ልዩ ኃይልና ሚሊሻም የአማራ ክልል አመራርም የኢትዮጵያ መንግስት አመራርም የኢትዮጵያ መከላከያ ሰራዊት ኃይላትም በሙሉ የድርሻቸውን ፍትህ ማግኘት አለባቸው። እሱ ከተገኘ በኋላ ወደ ነበሩበት ቅድመ ግጭት ጦርነቱ ከመጀመሩ በፊት ወደ ነበሩበት ቦታ ከተመለሱ በኋላ የተነቀለው ህዝብ ወደ ቦታው ከተመለሰ በኋላ የተዘረፈው ንብረት ከተመለሰ በኋላ ወይንም ደግሞ የተዘረፈበት ከተካሰ በኋላ ኦኬ ከዚህ በኋላ ምንድን ነበር እዚህ አካባቢ የነበረው ጥያቄ የማንነት ነው የድንበር ነው የማንነት ከሆነ ለህዝቡ የድንበር ከሆነ ለክልሎችን የክልሎችን ግጭት የሚያስተዳድረው አካል ተብሎ በዛ አግባብ ሊዳኝ ይገባዋል። ምንድነው በዚህ በኩል ተኩስ አቁም አድርገናል ጠቢብ የሆነ አስተሳሰብ ያለው መሪ ስላለን ተኩስ አቁም በማድረግ የዓለም አቀፍ ማህበረሰቡን ብትር ከራሳችን ላይ አግልሏል ፐርፌክት ታይሚንግ ነው ምናምን ካሉ በኋላ ተመልሰው ደግሞ በራያና በወልቃይት ጉዳይ ላይ ጦርነት መግባት አለብን በፍጹም አንላቀቃትም ይሉሃል። ከዛ አለፍ ብለው በተለያዩ የሀገሪቱ አካባቢዎች ያሉ የትግራይ ተወላጆችን ማሳደድ አለብን መምታት አለብን እርምጃ መውሰድ አለብን አንድ ነገር ሊደርግልን ይገባል መንግስት በቃ ሊባሉ ይገባል ምናምን የሚል በአጠቃላይ ሰፊ የሆነ ማህበረሰባዊ ጦረኝነት በተግባር በክተት አዋጅ በአማራ ክልል በመንግስት ባለስልጣናት እንደገና ደግሞ በቃል የቃል የኃይል ተግባር በአጠቃላይ በማህበረሰብ ውስጥ እየተካሄደ ነው ያለው። ይሄ ትክክል አይደለም። ይሄ የጦር ሰበቃ አሁንም በዛ አገር ላይ መከራን ያራዘመ ነው። አሁን ተኩስ አቁም አድርገናል ከተባለ በኋላ ሌላ የክተት አዋጅ ለምን ያስፈልጋል? አሁንም የኢትዮጵያን ፖለቲካ ከብረት ላለማላቀቅ የሙጥኝ ነው። ኢትዮጵያ ያለፉት 150 ዓመታት ኢትዮጵያን አንድነት ለመመስረት በሚለው ፖለቲካዋ ብረትን ከፖለቲካ አጋብታ አንዳንዴም ሽብርተኛ መንግስት አንዳንዴም አምባገነን መንግስት አንዳንዴም ጦረኛ ፋሺስት መንግስት እየሆነች እስካሁን ቀጥላለች።
የዚህ ሁሉ ዘመን የጭቁን ህዝቦች ትግል ኢትዮጵያ ውስጥ ዲሞክራሲን በማዋለድ ብረትን ከፖለቲካ ለማላቀቅ ፋሺዝምን ከድንበሩ ውጪ ለማድረግ የሚያደርግ ነበር። ነው አብይ አህመድ መጣ ጸረ ዲሞክራሲ ኃይሎችን በመቀስቀስ የድንበር ዘለል የፋሺስት ጥምረትን በመፈጸም እንደገና ፖለቲካን ከህግ እና ከህገ መንግስትና ከህግ የበላይነት ይልቅ ወደ ብረት ከዲሞክራሲ ይልቅ እና በህዝብ ፈቃድ ከመመራት ይልቅ ወደ ጉልበት በመውሰድ አሁን እንደገና ያምጥ እዚህ ጋር እንዲመጣ ሆኗል። እንደምታውቀው የኦሮሞ ተቃውሞ እንቅስቃሴና የነበረው የሽግግር ተስፋ አንዱ ለአንዴና ለመጨረሻ ጊዜ ኢትዮጵያ ውስጥ ብረትን ከፖለቲካ ለማራቅ ወታደሮችን ከፖለቲካ ለማራቅ ፖለቲካን ከብረት ለማፋታት የነበረ ምጥ ነበር። ያንን ምጥ ወዴት ይሄዳል? ፍኖተ ካርታ ይኖረዋል ወይ? ወደ ዲሞክራሲ እንራመዳለን ወይ ብለን ስናስብ አቅጣጫውን ቀይሮ እንደገና የብረት ናፍቆት ሚሊዮኖች ይሞታሉ እንጂ እናቶች ያለቅሳሉ እንጂ ጽናት ይማልቃሉ እንጂ ኢትዮጵያ ትቀጥላለች በሚል የብረት ፖለቲካ ቀጥሎበት ነው አሁንም መንግስታዊ ብረታዊነት ማህበረሰባዊ ጦረኝነት ውስጥ ዘፍቆናል። ይሄ ያሳዝናል። This is the tragedy of the ages, the anti-climax of the Oromo protest movement, unfortunately. መልካም ዶክተር ጸጋይ እንግዲህ አመሰግናለሁ። በአጠቃላይ አሁን እየተደረገ ያለው በደንብ አስቀምጠውታል። እኔ እንደውም ይሄ የድንበር ጉዳይ ማለቅ ያለበት በምንድነው የሚለውን ነገር ለማሳት ነበር። እሱንም በህግ አግባብ ነበር መደረግ ያለበት። እሱም አልተቻለም። እሱም እንዳይደረግ ተደርጓል። ከዛ ቅድሚያ የሚደረጉ ጉዳዮች አሉ። ጦር ተሰብቋል። ከጦርነትም አልፎ ደግሞ እዛ አካባቢ ግድያዎች ተፈጽመዋል። ያንን ግድያ የሚያጣራ ገለልተኛ አካል መቋቋም አለበት በማያጣራ በተለያዩ ቦታዎች ማለት ነው። ስለዚህ መንገድ ሁሉ ዘግተውታል። እንግዲህ ፖለቲካና ጠመንጃን አጋብቶ ነው እየሄዱ ያሉት የሚል ነገር አስቀምጠዋል። እስኪ ሰሞኑን ወደ መነጋገሪያ ወደ ሆነ ጉዳይ ልውሰዶት። አንድ ጉምቱ የኦሮሞ ፖለቲከኛ ናቸው የሚባሉ ምሁር ወይ ደግሞ ፖለቲከኛ እነ ጀዋር የረሃብ አድማ በሚያደርጉበት ጊዜ ምግብ እንዲመገቡ ሄደው ነበርና በዛን ወቅት ከዛ እንደወጡ የተናገሩት ነገር ነበር። ሰሞኑን ኢንተርቪው ሲያደርጉ በአንድ ሚዲያ ላይ የተናገሩት ነገር ነው። ህዝቦች በረሃብ በሚያደርጉበት አገር ውስጥ የረሃብ አድማ ማድረግ ትርጉም የሌለው ትግል ነው የሚል ነገር ነው ያስቀመጡት። የእውነት እንዲህ የሚባል ከአንድ ፖለቲከኛ የሚጠበቅ ንግግር ነው? ምን ማለት ነው ትርጉሙ? እንደገና የረሃብ አድማ የሚያደርጉ ሰዎች እንዲያው ዝም ብሎ ማለት እንደገና እዛ በረሃብ ይሞታሉና መንግስት እንዲሰማቸው ነው ወይ ያን ነገር ሲያደርጉ የነበሩት? ምን መልእክት ነበረው በአጠቃላይ ሲደረግ የነበረው የረሃብ አድማው? ፖለቲካና ይሄን ሲናገሩ የነበሩት ማህበራዊ ድረገጽ ሲዘዋወር አይቻለሁ። ይሄን ንግግር ራሴ ያልሰማሁትም አቶ ሌንጮ የተናገሩት ንግግር I think የነጃዋርን የረሃብ አድማ አስመልክቶ ይመስለኛል። የነጃዋር የረሃብ አድማ አዋጭ የሆነ ስልት ነበር ወይ ከዚህ መንግስት ጋር ለመታገል አይደለም ብለህ ምዘና ማድረግ ትችላለህ። ነገር ግን ህዝቦች በረሃብ የሚያልቁበት ሀገር ላይ የረሃብ አድማ ማድረግ ትርጉም የለውም ማንንም አያዝንልህም የሚለው ትንሽ ከባድ ንግግር ነው። ምክንያቱም መታየት አለበት የተራበ ያለ ሰው ስላለ መብትህን መናጠቅ አትችልም ማለት አይቻልም። እነ ጀዋር ወቅቱ የረሃብ አድማ የጠሩበት ምክንያት እነሱ ብቻ ሳይሆኑ ሌሎችም የኦሮሞ ፖለቲከኞች በእስር ቤት እና በፖሊስ ጣቢያ በተለያዩ የመያዣ ቦታዎች አላግባብ መብታቸው እየተገፈፈ ነበር። ስለዚህ የነዚህ ሰዎች መብት ማይከበር ከሆነ እኛ ማድረግ የምንችለው እርምጃ በእጃችን ያለው እስር ቤት ነው ያለነው። ማድረግ የምንችለው እኛ ማድረግ የምንችለው ከሚሰጠን ምግብ ራሳችንን ማቀብ ነው። ስለዚህ ያንን በማድረግ አሳሪዎች ለእስረኞች መብታቸውን እንዲያከብሩ ማስገደድ በእነሱ ላይ ጫና ማሳደር የሚል ነው። ናው ያንን ለማድረግ ሁለት ነገር ነው። አንደኛ እኛ ዛሬ ብንታሰርም ታጋዮች ነን የሚል መልእክት ለማስተላለፍ ነው።
ታጋዮች ነው። ታጋይ ደግሞ እስር ቤት ሆነ እስር ቤት ሳይሆን በያለበት ቦታ ይታገላል። ለምን? ለቆመለት መርህና ለመብቱ አንገቱን እንደማይደፋ እንደማይንበረከክ ማሳየት አለበት። እና መብቱ ተረግጦ ከሚኖርበት ሁኔታ ይልቅ ቢሞት ይሻለዋል የሚል ነው። ስለዚህ መብት የሌለኝ ሰው ሆኜ ተለማምጬ ከምኖር መብቴን ዲፌንድ አድርጌ ለመብቴ ተሟግቼ በረሃብ መሞት ክብር ነው ከሚል ነው። ሰዎች በብዛት የሚሞቱበት ሀገር ስለሆነ እኔም እሞታለሁ ብሎ ሰው ትግልን ማቆም የለበትም። ስለዚህ ነጃዋር በመርህ ላይ የተመሰረተ የረሃብ ጥሪን ያደረጉት ያዋጣል አያዋጣም ሌላ ነገር ነው። እኔ አያዋጣም የምልበት ምክንያት በሚሊዮኖች የሚቆጠር ሰዎችን ለረሃብ አንድ ክልልን በሙሉ ለረሃብ አጋልጦ በሚሄድበት ሀገር ለምሳሌ ዛሬ ማለት ነው ያኔ ሳይሆን ዛሬ ባለፉት ጥቂት አመታት ብቻ በጣም ብዙ ሰዎችን የገደለ መንግስት ጀዋርን ሊገድል ሞክሮ ህዝብ እሱን ተቃውሞ በወጣለት ብቻ ራሳቸው በመንግስት ባመነው መሰረት 186 ሰው ያህል የገደለ መንግስት ጀዋርን ለመግደል ተሞክሮ ማለት ነው። የጸጥታ ጠባቂዎቹን ለማንሳት በተሞከረ ዋዜማ ማለት ነው ያደረገ መንግስት ሌላውን ተተነው ማለት ነው። ሌላውን ግድያ አጫሉ በሞተ ማግስት ብቻ በደረሰው ተቃውሞ ወደ 600 ምናምን ሰውን በመንገድ ለመንገድ ደፍቶ የገደለ መንግስት ኦኬ ከ150,000 ሰው በላይ ያለቀበትን ጦርነት ያካሄደ መንግስት ህሊና የለው አሁንም የሞት ፕሮፓጋንዳ የጦር የእልቂት ፕሮፓጋንዳ የዘር ማጥፋት ፕሮፓጋንዳ የሚነዛ መንግስት ጀዋር ሞተ እከሌ ሞተ ብሎ አዝኖ ማለት ነው ይሞትብኛል ብሎ ተሸማቆ ፈርቶ የእስረኞችን ሰብአዊ መብት ያከብራል ብሎ ማመን ለኔ አይ ቲንክ የዋህነት ነው። እንደ ስልት አይሰራም ብዬ ነው። እንደ ስልት ለምን የረሃብ አድማና የሲቪል ዲስኦቢዲየንስ እርምጃዎችን የምትወስደው ምን ስታምን ነው? የኔ ስቃይ አሰቅቆት ህሊናውን ቻሌንጅ ያደርገዋል። ህሊናውን አስገድዶ ወደ ቀጥተኛ መንገድ እንዲመጣ የኔ መከራ ያስገድደዋል ብለህ ስታስብ ነው የሰላማዊ የፖለቲካ እንቅስቃሴ የምታደርገው እንደ ረሃብ አድማ ያለ ነው። ይሄ ነገር ምንድነው? አንድ ጊዜ እንደዚህ ነው የሚለው አንድ ስቶክሊ ካርማይክል የሚባል የብላክ ፓንተር ፓርቲ መስራች ከነበሩ ሰዎች ብላክ ናሽናሊዝም የአሜሪካን ሀገር የመሰረተ ሰው ከዶክተር ማርቲን ሉተር ኪንግ ጋር ያንተ ምን ይለያል? ያንተ የፖለቲካ ተቃውሞ ምን ይለያል ሲል እኔ ከሱ ጋር ያለኝ ልዩነት እሱ ሲቪል ዲስኦቢዲየንስ ይከተላል፣ ሰላማዊ የሆነ ትግልን ይከተላል። የሱ ሰላማዊ ትግል ሲገድሏችሁም ዝም ብላችሁ ሞቱ፣ ተቀመጡ፣ ፖሊስ አትነሱ ይላችኋል። ባቡር ትሄዱ በተባላችሁበት ትሄዳላችሁ፣ ባስ ውስጥ ተነሱላቸው ለነጮች የሚባል ቦታ አትነሱም፣ ከዛ ይመቷችኋል፣ ይገድሏችኋል፣ አው ይግደሏችሁ ነው የሚለው። ለምን ሲባል የኛ መከራ our suffering የአገሪቱን ህሊና የአሜሪካን ህሊና ይሞግትና አሜሪካ ወደ ቀጥተኛው መንገድ ወደ ትክክለኛው መንገድ እንድትመለስ ያስገድዳል የሚል እምነት አለው ይላል ስቶክሊ ካርማይክል። ይሄን ካለ በኋላ ኳሜ ቱሬ ነው በኋላ ስሙ ተቀይሮ በኋላ አፍሪካ ሀገር መጥቶ ነው ከአንቲ አሜሪካን ኮሚቴ ከሀገር ስላስወጣው አፍሪካ ሀገር መጥቶ ነው በ94 አመቱ አርጅቶ የሞተው። ኳሜ ቱሬ ምን ይላል? በዛን ጊዜ ስቶክሊ ካርማይክል ነው ስሙ፣ ወጣት ልጅ ነበር። ዶክተር ማርቲን ሉተር ኪንግ በብዙ ነገር ትክክል ነው፣ በዚህ ላይ ግን ልክ አይደለም ይላል። ለምን አለ? አሜሪካ እንደዚህ አይነት የጥቁሮች ስቃይ ህሊናዋን ሞግቶ ወደ ቀጥተኛው መንገድ እንድትመለስ ንስሐ እንድትገባ የሚያስገድዳት ህሊና ሲኖራት ነው። እኔ እስከማየው ድረስ ይላል እሱ as far as I'm concerned America does not have a conscience ህሊና የላትም። now አንድ አገር አንተን በሚመለከት አውቆና አስቦበት የዘር ማጥፋት እንቅስቃሴ ያደረገ ማንነትህን ለማጥፋት ክልልህን ለማፍረስ በደንብ ረጅም ዘመን በፕሮፓጋንዳ ተደራጅቶ የተንቀሳቀሰ አንድ ሀገር
ሆን ብሎ ገሎ መግደል ብቻ አይደለም ገሎ የግድያ ትዕይንት ለባደባባይ እየፈጸመ ካለ ያንድ ሀገር መከላከያ ሰራዊት ዩኒፎርም ለብሶ ህያዋንን እሳት በቤታቸው ላይ ለኩሶ አቃጥሎ ፎቶ የሚነሳበት ቦታ ካለ ኦኬ ለእስረኛ ይራራል እኔ እስረኛው ምግብ ባቆም ለኔ ይሞትብኛል ብሎ ሰስቶ ፈርቶ ሌሎች እስረኞችን መብት ያስከብራል ብሎ ማመን እንደ ስልት ያዋጣል በያላምን እንደ ስልት ማለት ነው ምክንያቱም ህሊና ያለው ያንተ መሞት የሚያሰቅቀው መንግስት ካለ አንተን ለመግደል ሞክሮ የነበረ ሰው አንተን እንዳይገድል አንተን ደግፈው ሰልፍ የወጡትን ሰዎች ረሽኖ የጨረሰ ሰው እንዲያውም ደግሞ ለሱም አንተን ተጠያቂ ለማድረግ እድሜ ልኩን ሲጥር የነበረ መንግስት ህሊና አለውና አሳዝነዋለሁ ይራራልኛል ብሎ ማመኑ የስልት ስህተት ነው በያምናለሁ ነገር ግን በመርህ ግን ደረጃ ትክክል ናቸው በመርህ ደረጃ ትክክል የሚሆኑት ለምንድን ነው እስር ቤትም ውጭም እኛ የኦሮሞ ህዝብ ታጋዮች ነን እስር ቤትም ውጭም የኦሮሞ ልጆች ሰባዊ መብት ሲገፈፍ እሱን እንሞግታለን እስር ቤትም ውጭም ለመርህና ለመብታችን እንቆማለን እስር ቤት ሆነን ለመብት መቆም የምንችለው ደግሞ እኛ ያለችንን ነፃነት ነው መስጠት የምንችለው የምንሰጠው በእጃችን ያለ ነገር ህይወታችን ነች ህይወታችንን ደግሞ ምግብ ባለመብላት ለአደጋ መናጋልጣትም ከሆነ እናጋልጣታለን ለምን ለመብታችን ቆመን የተሟገትን መሞት ክብራችን ስለሆነ ትክክል ስለሆነ በሚል ይሄን አድርገዋል ስለዚህ ይሄንን በደንብ የተረዳ ሰው እንደ አቶ ሌንጮ ያለ ሰው እንደዚህ ያለ ንግግር አይናገርም መናገር የለበትም ብዬ አምናለሁኝ አቶ ሌንጮን በጣም ማከብረው ሰው ነው እንደ አባቴ የማየው ሰው ነው በነገራችን ላይ ነገር ግን በዚህ ንግግሩ ትክክል አይደለም በመርህ ደረጃ የኦሮሞ ፖለቲከኞች በመርህ ደረጃ ለክብራቸው ብለው ህይወታቸውን አሳልፈው ለአደጋ ሲያጋልጡ ይሄንን እንደቀላል ማየት አግባብ አይደለም በስልት ትክክል አይደለም ሄዶ ለመምከር ብሎ መምከር ትክክል ነው ከዛ ባለፈ ግን ለመምከር ሞክሯል ለመምከር መሞከሩ ትክክል ነው ነገር ግን ከዛ ባለፈ ብዙ ሰው በሚያልቅበት ሀገር አንተ የረሃብ አድማ በረሃብ የሚያልቅበት ሀገር ለዚያው የረሃብ አድማ ማድረግ ማንንም አያስደነግጥም ብሎ የነሱን የመርህ እንቅስቃሴ ማንኳሰስ ለአቶ ሌንጮ ክብርም የሚመጥን አይደለም ለራሱ ሌጋሲም የሚመጥን አይደለም ትክክለኛ ንግግር ነው ብያለሁ ይበለጠውን ግን ራሱን አቶ ሌንጮን እንድትጠይቀው ነው የተሻለው መልካም ምናልባት እንግዲህ እኔም ይሄን ነገር በደንብ ግልጽ እንዲሆን ነው ምናልባት እሳቸው ስለማለት የፈለጉት ምንድነው የሚለው ነገር በደንብ ቢብራራ ምናልባት እድሉ ካገኘው ምናልባት ጠይቃለሁ ምን ማለት ፈልገው ነው የሚለው ነገር እድሉ ካገኘው ነው ጠይቀው ካለው ግን አሁንም ሌላ ነገር ተናግረዋል ኦቦሌንጮም እንዲሁም ዶክተር ዲማ ነገው አንድ የሚያመሳሰላቸው ነገር ተናግረዋል ሁለቱ ኦቦሌንጮ ምንድነው ያሉት አሁን ያለው የኦሮሞ ፖለቲካ ፓርቲዎች በአዲስ ትውልድ መተካት አለባቸው አሁን ያሉት ፌል አድርገዋል የሚል አይነት ንግግር ያለው ነገር ተናግረዋል ዶክተር ዲማ ነገውም ደግሞ ምንድነው የሚሉት አሁን ያሉት የኦሮሞ ፖለቲካ ፓርቲዎች ለስም አሉ እንጂ የሉም ለስም ግን አሉ ከዛ ውጪ የሉም የሚል ነገር ተናግረዋል የእውነት የኦሮሞ ፖለቲካ ፓርቲዎች አሁን ያሉበት ሁኔታ ምን ይመስላል ማለት እንግዲህ እነዚህ ነገሮችን ለማየት ምናልባት ወደ ኋላ ትንሽ መለስ ብሎ ማየት ያለብን ይመስለኛል ኖፌኮ የሚቀሳቀሱበት ሆነ ቢሮዎችን በሚከፍቱበት የነበረውን ነገር ያስታወሱ አይመስለኝም ምናልባት ዛሬ ላይ ያለውን ነገር ምን ለማለት ፈልገው ነው እንዲህ ያሉት እነዚህ ትልልቅ ፖለቲከኞች የሚለውን ነገር እስኪ እርስዎ እንዴት ይረዱታል I think ከራሳቸው ልምድ የተነሱ ይመስለኛል የራሳቸው ልምድ የሚያሳየው የነሱ ፓርቲ ለስም አለ እንጂ የለም ራሳቸውም ተናገሩ እንደሚባሉት በእጃችን ላይ ሞተች ፓርቲያችን ብለው ያምናሉና ለዛም ነው አንዳንድ አባሎቻቸው ከብልጽግና ጋር ተደምረው የብልጽግና ፈቀላጤ ሆነው ያሉት እንደነ ሌንጮ ባቲ አይነቱ ኦዲኤፍ የኦሮሞ ዴሞክራሲያዊ ግንባር የሚባለው ድርጅት ልክ ነው ለስም ብቻ ነው ያለው ለዚህም ነው ከትግል ውጪ የሆኑት በራሳቸው ልክ ሌሎችን መስፈር ከፈለጉ ይሆናል እንጂ ሌሎቹ ፓርቲዎች ምን ያህል ድጋፍ እንዳላቸው ምን ያህል አባላት እንዳላቸው አገር ውስጥ ያለውን እንቅስቃሴ ማየት በቂ ነው የኦሮሞ ፌደራሊስት ኮንግረስ ለረጅም ዘመናት ምን አይነት የኦሮሞ
ወጣቶችን ሲያንቀሳቅስ በምን አይነት ደረጃ ሲያንቀሳቅስ እንደነበረ የሚታወቅ ነው። እነ ጀዋር እስከታሰሩበት ጊዜም ድረስ ደግሞ እነ ጀዋር በክልሎች ውስጥ እየዞሩ ከህዝብ ጋር መተዋወቅ በጀመሩ ጊዜ በምን አይነት ስሜት ህዝብ ተቀብሏቸው ያስተናግዳቸው እንደነበረ የሚታወቅ ነው። ከዛ የተነሳ የምርጫ ቦርድን ጠርቶ አብይ እንደውም ቅስቀሳ ያደረጋችሁ ስለሆነ የቅስቀሳ ጊዜ ሳይጀምር ያደረጋችሁ ነው አቁሙ እስከመባል የደረሰበት ሁኔታ ነው ያለው። ስለዚህ የስም ፓርቲ ነው ለማለት ያንን ማዕበል መርሳት ይመስለኛል። የኦሮሞ ነጻነት ግንባርም እንደዚሁ ለረጅም ዘመናት በሚፈልገው ደረጃ ድል አላመጣ ሊባል ይችላል አስመራ በነበረ ጊዜ። ነገር ግን ከተመለሰም በኋላ ምን ያህል ድጋፍ እንዳለው በተለያየ ጊዜ አሳይቷል። ከዛም በኋላ ምን ያህል ሰው ወጣት እየተመዘገበ አባል ለመሆን እየሞከረ እየተደራጀ እንደነበረ የሚታወቅ ነው። በየአካባቢው መሪዎቹ በተንቀሳቀሱ ቁጥር በምን አይነት ድጋፍና አጀብ እንደሚሄዱ በምን አይነት ሳክሪፋይስ ወጣቶች ልጆች እንደሚንከባከቧቸው ያዩ ይመስለኛል። ከዛ ባሻገር መሪዎቻቸው በአገሪቱ ዙሪያ እየታሰሩ በእስር ቤቱን ሞልተው እንዳሉ ይታወቃል። ኢንፋክት መንግስቱ እነሱን ከመፍራቱ የተነሳ ሁለቱን ገፍቶ ከጨዋታ ውጪ እንዳደረጋቸው መሪውን በቁም ስር እንደኖራቸው የሚታይ ነው። የኦፌኮ አመራር ከዶክተር መረራ ጉዲና በስተቀር በሙሉ እስር ቤት እንዳለ የሚታወቅ ነው። የኦፌኮ አባላት ካድሬዎች ጽፈት ቤቶቻቸው ተዘግተው በያሉበት አካባቢ ታስረው ለዚህ ነው እስከ 50,000 የሚደርስ የኦሮሞ እስረኛ በእስር ቤት ሊገኝ ይችላል ዛሬ የምንለው የኦሮሞ ፖለቲከኛ እስር ቤት ይገኛል የምንለው እኮ አብዛኛው የኦፌኮ ታሳሪ ነው። ከዛ ባሻገር የኦነግ አባላት ናቸው ወይም ደጋፊ ናቸው የተባሉ ሰዎች በሙሉ በተገኙበት ሲረሸኑ ሲገደሉ ሲሳደዱ ሲሰቃዩ አይደለም እነሱ ቤተሰቦቻቸው በልጆቹ ምክንያት ሲታሰሩ ሲገደሉ ሲዋከቡ የምናየው ነገር ነው። እና እነዚህ ፓርቲዎች ከበስም ብቻ ነው ያሉት የሚለው ማህበረሰቡ እንደ ማህበረሰብ የኦሮሞ ህዝብ እንደ ህዝብ በእነዚህ ፓርቲዎች መፈክርና በእነዚህ ፓርቲዎች ዙሪያ እየከፈለ ያለውን መስዋዕትነት እንደማጣጣል ነው። ልክ ነው እነዚህ ፓርቲዎች መታደስ አለባቸው። ልክ ነው እነዚህ ፓርቲዎች በተሻለ አደረጃጀት መደራጀት አለባቸው። ልክ ነው እነዚህ ፓርቲዎች በበቂ ደረጃ ህዝብን እያደራጁ ነው ብዬ አላምንም። ጀዋር በኦፌኮ ውስጥ ከተቀላቀለ በኋላ የጨመረው ነገር ምንድነው ብትል የማነቃቃት ስራውን ቀድሞ ሲሰራ የነበረውን በአክቲቪስትነት በተማጋችነት ሲሰራ የነበረውን የማነቃቃት ስራ እንዳለ አቅሙን ይዞ ኦፌኮ ውስጥ ከቶ አሁንም በኦፌኮ ትሪፖች በኦፌኮ ውይይቶችና ከህዝብ ጋር የነበረ ግንኙነት ላይ የምታየው ነገር ያንን የማነቃነቅ የማንቀሳቀስ የሞቢላይዜሽን ስራ ነው ሲሰራ የነበረው። ለረጅም ዘመን ተኝቶ የነበረና የሞቢላይዜሽን ስራ ላይ ደካሞች ናቸው የኢትዮጵያ ፖለቲካ ፓርቲዎች በአጠቃላይ የማነቃነቅና የማንቀሳቀስ ስራ ላይ ብዙ ጎበዝ አይደሉም። ማደራጀት ግን ኃላፊነታቸው ነው ብለን እናምናለን። ተማጋቾች ህዝብን ያንቀሳቅሳሉ ለተወሰነ አክሽን ዳይሬክት አክሽን ለድርጊት ያንቀሳቅሳሉ። ስለዚህ ጀዋር ያንን ኤነርጂ ነው ኢንጀክት ያደረገበት በኦፌኮ ማንቀሳቀስ ነው እሱ የጨመረው እንጂ ማደራጀት አይደለም። ፓርቲዎቹ ማደራጀት ባለመቻላቸው ነው የተደራጀ ኃይል የኦሮሞ ኃይል በመሬት ላይ ባለመኖሩ ሽግግሩን ለነለማ መገርሳ አሳልፎ እንዲሰጥ የተደረገው። ልክ ነው። ስለዚህ ድርጅቶቹ የማንቀሳቀስ አቅምም የላቸውም መስራት ያለባቸው በሱ ላይ እንዲበረቱም አይጠበቅም። ሞቢላይዜሽን የሌላ ስራ ስለሆነ ኦፍ ኮርስ መስራት አለባቸው እሱም ላይ ግን ሞቢላይዜሽን የተማጋጆች ስራ ነው ከተባለ ኦርጋናይዜሽን የማደራጀት ስራ ግን የድርጅቶች ስራ ነው። በመሆኑም ባለፉት ብዙ አመታት በተለይ ሀገር ውስጥ ያሉ ድርጅቶች ብዙ ወከባም ስላለባቸው ብዙ የመንግስት ወከባ ስላለባቸው እስራት ግድያ ምናምን በመሪዎቹ ላይ ስለሚካሄድ ጽፈት ቤቶቻቸው ስለሚከበቡ የዶክተር መረራ ድርጅት ስንት ጊዜ ነው አንዴ ስሙ አንዴ አርማው አንዴ ምኑ ለዚህኛው ሰው ለዛኛው ሰው ሲሰጥ የነበረው ስንት ጊዜ ነው ቢሮአቸው የሚሰበረውና የሚዘረፈው። ይሄንን መርሳት የለብንም። በአፈና ውስጥ የሚኖሩ ድርጅቶች ስለሆኑ እንደ ልብ በነጻነት የማደራጀት ስራ አልሰሩም። የማደራጀት አቅማቸው ደካማ ነው። ልክ ነው። ለምን የአፈና ስርዓት ውስጥ ነው የሚኖሩት። ዲሞክራሲያዊ ስርዓት ከሌለ የመደራጀት ነጻነት በአግባቡ ካልተተከበረ ኦኬ በተለያዩ ችግሮች ምክንያት የማደራጀት አቅም ይመናመናል። የማደራጀት አቅም የላቸውም። ልክ ነው ደካማ ናቸው በማደራጀት በኩል አይ አንደርስታንድ እሱን ቀበላለሁ። ኦኬ ህዝብን የማንቀሳቀስና የማንቃትም ስራ ላይ ብዙ አይደሉም እሱንም እቀበላለሁ። የምርጫ ሰሞን ብቻ ነው መጥተው የሚናገሩት ምናምን የሚለውን ትችት እቀበላለሁ።
አዲስ የሆነ ኢኖቬቲቭ የሆነ አሰራር የላቸውም ወጣት የለባቸውም አዛውንት ሞልተውባቸዋል በድሮ መንገድ ነው የሚንቀሳቀሱት ከአዲሱ ትውልድ ጋር ኮኔክት አያደርጉም ብዙ አይቆራኙም ምናምን ይሄንንም ትችት ተቀበላል ከዚህ ባለፈ ግን እነዚህ ድርጅቶች የስም ድርጅቶች ናቸው የሚለው ትችት ሊናገር ሊገልጸው የሚችለው እውነት ካለ ስለ ኦሮሞ ዲሞክራሲያዊ ግንባር ብቻ ነው እንጂ ስለ ሌላ ማንኛውም ፓርቲ ሊገልጽ አይችልም የኦሮሞ ድርጅቶች አትሊስት ምናቀቸው ትልልቆቹ ሁለቱ ከስም ያለፈ በደምና በአጥንት ዲፌንድ የሚደረግ በብዙ መስዋዕትነት ከመሪ እስከ ተራ ካድሬ ከግለሰብ ደጋፊ የአባላትና የደጋፊዎች ቤተሰብ ጭምር በየቀኑ በነጻነት በአካል በህይወት በደም በአጥንት እየከፈለ ያለውን መስዋዕትነት ማጣጣልና ማናናቅ ማራከስ ይሆናልና እንደዛ ማለት የለባቸውም ግን እነሱ ራሳቸው ስለራሳቸው ፓርቲ አንድ ጊዜ እንደተናገሩት ኦዲኤፍ የተገባ ብሎ ለጠይቃቸው አንድ ሰው ወይ እጃችን ላይ ሞተኮሱ ገና ከአሜሪካ ከውጪ ወደ ሀገር ቤት ስንገባ ብለው እንደተናገሩ አንድ ትልቅ መሪያቸው ሰምቻለሁኝና በርግጥም በእጃቸው የሞተ በሳምሶናይት ውስጥ ብቻ የነበረ ፓርቲ ቢኖር የነሱ የራሳቸው ፓርቲ ለዚህ ነው የራሳቸው አመራር ወጥቶ አብልጽግና ገብቶ በየቀኑ የኦሮሞን ህዝብ ሲሳደብ የሚውለው ከዛ ውጪ የኦሮሞ ፓርቲዎች የስም ብቻ ናቸው ሌላ ነገር ነው ወጣቶች መያዝ አለባቸው ኢኖቬቲቭ ስልቶችን መከተል አለባቸው ከወጣቱና ከአዲሱ ትውልድ ጋር ኮኔክት ማድረግ አለባቸው የፖለቲካ አርማቸውንና ህልማቸውንና ስትራቴጂያቸውን በአዲስ መንገድ መቀየስ አለባቸው አዲስ አደረጃጀት ያስፈልጋቸዋል ህዝብን የማደራጀት አቅም መገንባት አለባቸው ህዝብን ለታሪካዊ የዲሞክራሲ ልደትና የሬፈረንደም ማብቃት አለባቸው አይ አንደርስታንድ ይሄ ሁሉ መደረግ ያለበት ግን አሁን ነው ይሄን የምናደርገው አሁን ያሉትን ፓርቲዎች በማጠናከር ነው እንጂ ለአዲሱ ትውልድ በመስጠት ነው እንጂ እነዚህ ፓርቲዎች የስም እንጂ የምንም አይደሉም የሉም የሚለው አይ ቲንክ ፌር የሆነ ጀጅመንት አይመስለኝም again ትክክለኛ ሐሳቡን ለመረዳት አቶ ሌንጮን አንተ ራስህ ብትጠይቀው ደስ ይለኛል ይሄ አማሮቹ የሚጠሩት አጠራር ደስ አይለኝም እና ነው አቶ ሌንጮ ምለው በአማርኛ መጠራው ከሆነ አቶ ሌንጮ ነው በኦሮምኛ መጠራው ከሆነ ኦቦ ሌንጮ ነው አማሮቹ ኦሮሞነቱን ለማጉላት ሲፈልጉ ኦቦ ሌንጮ ይሉታል በአማርኛ እየተናገሩ በአማርኛ መጠራው ከሆነ አቶ ሌንጮ ነው አቶ ሌንጮ ብለትራው መልካም እንግዲህ አቶ ሌንጮን ካገኘው ጠይቃቸዋለሁ ምናልባት እኔም በጣም ምናልባት ድሉ ካገኘው ላናገራቸው ወይ ደግሞ ጠይቃቸው ፈልጋቸው ትልቅ የፖለቲካ ምሁር ናቸው በየማምን በጣም ማከብራቸው ሰው ናቸው ምናልባት ቻንሱን ካገኘው ለማናገር ሞክራለሁ እንግዲህ የነሱ ንግግር አይደለም እኔ እዚህ ሚዲያ ላይ እንድናገር ከርሶ ጋርም እንድንወያይበት የነሱ ንግግር አይደለም እዚህ አመጣኝ በእነሱ ንግግር ጮቤ የሚረክ በእነሱ ንግግር የኦሮሞ ህዝብ ላይ የኦሮሞ ፓርቲዎች ላይ ውሃ ለመቸለስ የሚራወጥ አካል ስላየው ነው ይሄንን ነገር እዚህ ያመጣውትና ፌል ለማድረግ ወይ ደግሞ ለመከላከል ወይ ደግሞ እነሱ ያሉበት መንገድ ምን ያህል ሌላው ኦሮሞ ጋር አለ ሌላው እይታ ምን ይመስላል የሚለው ነገር ለማምጣት የፈለኩት ለዛ ነው እንጂ ኖርማሊ እነሱ የተናገሩበት መንገድ ምክንያት አላቸው ምናልባት የጠየቃቸው ሰው ለምን እንደዚህ ያልክ ምክንያቱን ብሎ በደንብ ማጣራት ያለበት ይመስለኝ ነበር ግን እነሱ እቺ ቃል ስለወረወሩ ብቻ ያችን ቃል ወስደው የኦሮሞን የፖለቲካ ኤሊቶች የኦሮሞ ፖለቲካ ፓርቲዎች ትልልቅ ምሁራኖችንና ለዚህ ትግል ህይወታቸውን መስዋዕትነት አደረጉ ቤተሰቦቻቸውን የበተኑ ሰዎች ላይ የሚዘባበቱ የዛኛው ቤተሰቦች ስላሉ ነው ይሄንን በዚህኛው መንገድ ሲገለጽ ምን ይመስላል እነዚህ ፓርቲዎች ያላቸው አቋም ምንድነው እነ ጃዋር ነው በበቀለ ገርባ እነ ለሚቤኛ እነ ኪምሳያና እነዚህ ሰዎች የከፈሉት ሳክሪፋይ ምን ይመስላል ዋጋው ምን ያህል ነው በኦሮሞ ቤት ውስጥ የሚለውን ነገር በደንብ ለመግለጽ ነው ይሄን ነገር ያነሳሁት ሁለቱ ፖለቲከኞች ምናልባት እድሉን ካገኘው ለምን እንደዚህ ያላችሁ ብዬ በመስለኛ ጥያቄ ምጠይቅ ይሆናል እድሉን ካገኘው ነው ይሄንን ምናልባት አገር ቢስላሉ ላይ መጣችሁ ይችላል እንግዲህ ጥያቄዎችን ጨርሻለሁ ዶክተር ሰጋይ ሰዓት በጣም እንዳሌሎት አውቅ ያለው ዛሬ በጣም አስረዝም ያለው ምናልባት ባጭሩ የሚሉት ነገር ካለ እድሉ ልስጥ አንድ ነጥብ ብቻ እነዚህ ጮቤ የሚረግጡት